ተመልካቾቼ አሁን እየሄድን ያለነው ወደ ሶደሬ ነው። የት ነው ሶደሬ? አሁን ጎሮ ኖ አሁን ያለንበት ሰው ሶደሬ የት ነው ያለው? ሶደሬ ናዝሬት ነው ሶደሬ ያለው እና አሁን በአዲሱ መንገድ ላይ እየሄድን ነው። የመጨረሻ ቀን ነው። እናዝናናቸዋለን፣ እናሳያቸዋለን፣ መንገድ እናሳያቸዋለን፣ ኤቭሪቲንግ እናሳያቸዋለን። አሁን ያለን የት ይያራል አይደል? አሁን ያለነው ጎሮ ነው እና እየሄድን ነው። መንገዱን ታዩታላችሁ። አሁን መንገዱን አሳያችኋለሁ። በአዲስ ኤክስፕረስ መንገድ ነው እየሄድን ያለነው። አብራችሁ ኤክስፕረስ መግቢያ ይሄ ኤክስፕረስ መግቢያ ነው። እነዚህ ኮንዶሚኒየም የማን ኮንዶሚኒየም ነው? ጎሮ ኮንዶሚኒየሞች ናቸው። ቱሊ ዱምቱ የሚባለው ማለት ነው። አክቹሊ ገና አዲስ አበባ ነው። አውቄ ነው ሆነዋል። አዲስ አበባ ነው። አይ ዶንት ኖ ብቻ ኮንዶሚኒየሞቹ እነዚህ ናቸው። መንገዱ ያ እየተሰራ ነው። መግቢያ ነው። አሪፍ ነው። ያቺ ነጭ ታክሲ ነው። አልፎ አሳያቸዋለሁ። የሚገርመኝ ነገር ሳገኝ በቃ እነዚህ አይነቱ ሰፈሮች ናቸው። ኦልሞስት በቃ እየለመኝ አሁን ለምሳሌ የራሱ ከተማ ሆኗል። በቃ ሲቲ በሉት የራሳቸውን ይቻላል። በዚህ ልጅ ይራው በዚህ ይሄ ቶል ነው የምንገባበት ማለት ነው። ይሄ እዚህ ቆርጣለሁኝ ቲኬት ነው ለላሜ ቦራ ልንገራትና ለሁለቱ ላሜ ቦራ ከደሴ ለመጡት መልካም መንገድ በሰላም ግቢ ይሻላል። አሁንም እየተካሄደ ነው። መንገዱ በጣም ነው የሚያምረው። ያው አሜሪካ ላላችሁ ያው ብዙ ፌዝ ላይ ያደርጋችሁ ይችላል። እዛ ያው እንደዚህ አይነት መንገድ ስላለ ግን የሚገርመው ነገር ያው እንደዚህ አይነት መንገድ እዚህ መኖሩ ሆነ እንትን ነገር ያደርጋል። አሪፍ ነው። ሹፌሮቹ ስለ ሹፌሮቹ መናገር እፈልጋለሁ። ሹፌሮቹ ገና ይቀራቸዋል። ሌን መጠበቅ ብሎ ነገር የለም። ሲግናል ማሳየት ብሎ ነገር የለም። አሜሪካ ብትኖሩ ታውቁታላችሁ። ገብቶሃል? ኤቭሪዌይ አንዳንድ ጊዜ ነው ከፊት ለፊቱ ላይ ሊመጡ ይችላል። አታው ኢትዮጵያ ተጠንቅቆ መንዳት ሰው የለም አይባልም፣ እንስሳ የለም አይባልም። ብዙ ነገር አለ። ገብቶሃል? ንጹህ አይደለም እንትኑ መንገድ ብቻ አይደለም። ስለዚህ ያው ስም ማጥፋት ዲያስፖራዎች ስም ማጥፋት ይባላል። በሰላም ከገባ ይሄ ቪዲዮ ታይቷል። አንድ እንስሳ የሚባል የለም ከመጣው ማለት ነው። ኤኒዌይ ግን መንገዱ ያኛው የባቡር ሀዲዱ ነው። ከጅቡቲ ምናምን የተሰራ የባቡር ሀዲድ ማለት ነው። ኮሎኖች አሉበት። ኮሎኖች ምናምን ነገር አሉበት። ያው ኤሌክትሪካል ባቡር ነው ከጅቡቲ። አሁን እንደውም ቴስት እያደረጉት እና ብዙ ኦቨርፓሶች አይቻሉ። ያው ለእንስሶች ነው እንጂ ለመኪናም ነው። ያው 100 ኪሎ ሜትር በ100 ኪሎ ሜትር ነው የምንሄደው ማለት ነው። ከታያችሁ 100 ኪሎ ሜትር በሰዓት ነው። ኢትዮጵያ በኋላ እንገናኛለን። ተራሮች ያለ ምን ተራራ እንደሆነ አላውቅም፣ ግን ሃይ ፒኮች ናቸው። ያቸው በጣም ትልልቅ ነው። ይሄኛው የአበባ ኢንዱስትሪ ነው። አሁን ያለነው ቢሾፍቱ ነው። ቢሾፍቱ ነው ያለነው። ደብረ ዘይት ነው ያለነው እና አበባ ምናምን ፋርሚንግ ያደርጋል። ኩሪፍቱ ነው ምናምን አመለጠን እንጂ ኩሪፍቱን ያሳያችሁ ያው አበባ ነው። የባቡር ተርሚናል እያለኝ ነው። የባቡር ተርሚናሉ እዛ ጋር ነው ያለው። ያው የባቡር ተርሚናሉ የጅቡቲው ማለት ነው። እዚህ ጋር ደግሞ ደብረ የኢትዮጵያ አየር ኃይል ያለ የሚገኝበት የጫካ ውስጥ ነው። ኦኬ ኢትዮጵያን አየር ኃይል እዚህ ነው ያለው። የኢትዮጵያ ኤርፖርት ጫካ ውስጥ ኤርፖርት እዚህ ነው ያለው። ጫካ ውስጥ ማለት ነው። በጣም ቀርበናል ያለው
አበባ አብሽራ እንዲ ፓርክ አዳማ ውድ ፓርክ ላይ ተራራዎች ላይ ይታያቸው አይመስለኝም ግን ያው ኦኬ የእውነት ባቡር ሞጆ ላይ ያለው የባቡር ስቴሽን ሞጆ ላይ ያለው ባቡር ስቴሽን እዛ ጋር የሆነ ግን ተመልካቾች አሁን አይ7 ላይ ያለው መሰላችሁ እኔ ራሴ በቃ ሀገሬ ላይ መጥቶ ነው መሰለኝ አሜሪካ ያለው ነው መሰለኝ መንገዱ ጀስት መንገድ ላይ ብቻ ማለት ነው አብርሃም የሁላችሁ ተመልካቾች አሁን አዳማ ገብተናል። ከላይ ነው የምትሰሩት። እንደውም ዛፉ ከጨፌ ኦሮሚያ ወርታች ከጨፌ ኦሮሚያ ወርታች ራስ ከተማዋ ጉድጓድ ውስጥ ያለች ከተማ ነው የምትመስለው። የቅድሙ መንገድ የለም ለማንኛውም እሞክራለሁኝ አዳማ ጌጤ ሆቴል ይባላል። የቱኩማ ሆቴል ይባላል። ስማን አላውቀውም። አንደኛ ማለት ነው። አንደኛ ሆቴል ማለት ነው። ተመልካቾቼ እንኳን ወደ አዳማ ገባችሁ። እንኳን ወደ አዳማ በሰላም ገባችሁ። አሁን ያለነው እርቦና ይልማ ስጋ ቤት ነው። ወደ ይልማ ስጋ ቤት ልንሄድ ነው። አሳያቸዋለሁ። አብራችሁ ያው ይልማ ስጋ ቤት ታዋቂ ነው አሉ። ለራሱ እያሉ ይመጣሉ። ታክሲ በጣም አድጋለች ከተማዋ። አሁን ምሳ በልተን ቡና እየጠጣን ነው። አሪፍ ታይም እያደረግን ነው። ምሳ ስንበላ አሳያችሁ ነበር ረሳው፣ ግን አሁን ቡና እየጠጣን ነው። የቡናን ሴሬሞኒ አሳያችሁ። ስታይሉን ተመከበናት ሁለት በስመ አብ አንተ ተው እረፉ እረፉ። ኮሌራ ይገባና ምን መሰለህ አይደለ ኮሌራ ሳይሆን ግላኮማ ወደ ሶደሬ እየሄድን ነው። የሶደሬ መንገድ ላይ ነን ያለው።
በጣም ነው የሚያምረው ተራራው ስር ምናምን ነገር እንደዚህ ሱሪ በነገራችን ላይ ሱሪ ነው እናታችሁ ከጀርባ ደርሰኛ ናቸው። እግዚአብሔር ይመስገን ሰላም ነው። እዚህ ነው የምትቀረጭ ነገር ይሄ እንግዲህ እየተንቦራጨቅን ያደግበት አሁን እንዴት እንደሚያምር ግን እዩት። ቆይ ትነሳላችሁ ግን ያው በቪዲዮ እንዴት እንደሚያምር ቆይ አነሳችኋለሁ። እንዴት እንደሚያምር እዩ። ማሬ ዘና በእኛ በቀላሉ ነው የምንዝናናው። አብረሽ አሳመንሻ ደስ ብሏል። ተመልካቾች እንትን ይሄ ሻወር ወስጄ ነበርና በጣም ነው የሚያቃጥለው። ሻወሩ በጣም ነው የሚያቃጥለው። በጣም ሙቅ ነው ግን በጣም ደስ ይላል። አሁን ደግሞ ጦጣ ላበላ ነው። ጦጣዋን ብስኩት ልሰጣት ነው ማለት ነው። አብራችሁኝ እዩት።